ሰላም ሰላም። ስንተኛ ወለል ነህ? አራተኛ። ጥሩ፣ እኔም እዛው ነኝ። ቆንጆ አበቦች ናቸው። አዎ፣ ለሚስቴ ነው የገዛሁት። ደስ ይላል። አራተኛው ወለል ላይ ነው የምንኖረው። እና ለምንድን ነው ይሄንን ለኔ የምትነግረኝ? ስለዚህ ለስራ ሌላ ቦታ ስሄድ ካንተ ጋር ነው የምትሆነው? የት ነው የምትሄደው? ቁም፣ ዘና ብል ሰውዬ። አሁን መሳሳትን ታረጋግጣለህ። አይ ተመሳሳይ አበቦች፣ ተመሳሳይ ወለል። ይቅርታ፣ ላይተር ይዘሃል? ምን ላይተር? ጥፋ። ሄይ ምንድን ነው ውዴ? አመሰግናለሁ። እንዴት ያምራል አበባው። ይሄ ምንድን ነው? ምን ከባሌ ጋር የፍቅር ራት ለመብላት ፈልጌ ነው። ማን ነው የምትጠብቂው? ንገሪኝ። በእግዚአብሔር አንተን ነው የምጠብቀው ፍቅር። አያያያይ እኔ ቤት የምመጣው ከ2 ቀን በኋላ ነበር። ስለዚህ በድጋሚ አንዴ ጠይቅሻለሁ። ማን ነው እየጠበቅሽ የነበረው? በቅናት ሙሉ በሙሉ እያበድክ ነው። ማን እንደሆነ ንገሪኝ። ጂሚ ነው? ከጂም ቤት ሌላ ወንድ ነው? ተመልከት አንተ ሞኝ። ምንድን ነው ይሄ? ምንድን ነው የማየው? እዚህ ልትቆጣጠረኝ ትፈልጋለህ? ለሁለታችን አንድ ክላይዶ አልሰራህም እና ምን? ስለዚህ ዛሬ ወደ ቤት ለመመለስ ትኬት መቆረጥህን አይቼ ነበር። በእግዚአብሔር ልጅ አንድ ጊዜ እንኳን መነኝ እንጂ። ፍቅሬ ይቅርታ፣ ማንኛውም ግንኙነት የሚመሰረተው በመተማመን ላይ ነው። በጭራሽ ከማያምነኝ ሰው ጋር አብሬ መሆን የምችለው እንዴት ነው? በጣም ይቅርታ የኔ ፍቅር፣ ምን እንደነካኝ አላውቅም። በቃ እንዳላጣሽ ስለፈራሁ ነው። ደህና ብቻ እመነኝ እሺ? እና ሁልጊዜ ካንተ ጋር እሆናለሁ። ለአንቺ ምንም ነገር አደርግልሻለሁ። እሺ? አፈቅርሻለሁ፣ 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 አፈቅርሻለሁ። በእግዚአብሔር ልጅ የኔ ፍቅር ለኔ ነው። ሌላ አጥፋ ፈጣሪ ብዙ ሰጥተኸኝ አታውቅም። በድጋሚ ምን ያህል እንደማፈቅርሽ ልነግርሽ ነዋ። እኔም አፈቅርሃለሁ ውዴ። እባክሽ ስልክሽን ስጪኝ። አዎ እሺ። ለምን? ታውቂያለሽ፣ አንቺ ልክ ነሽ። ማንኛውም ጥሩ ግንኙነት የሚመሰረተው በመተማመን ላይ ነው። ስለዚህ ከዛሬ ጀምሮ በደፈናው ሚስቴን ማመን አለብን። በእያንዳንዱ ቀን፣ በህይወት እያንዳንዱ ሰከንድ። አምላኬ ሆይ አይክላውዱን አጠፋው ከስልኬ ላይ። ከዚህ በኋላ አልፈልገው። በትክክል አያስፈልገንም ከዚህ በኋላ። አምላኬ ልብ ይነካል ውዴ። የስራ ጉዞ ሰዓት አረፈደብን። ሻንጣን አዘጋጅቻለሁ። ወይ ሲያናድድ! እነዚህን አበቦች ለመፈለግ ብዙ ቦታ ስሯሯጥ እኮ ነው። ካልሲዎችን ከተትሻቸው አታምነኝም እንዴ? አይ አፈቅርሻለሁ። ቻው። አፈቅርሻለሁ። ልቤ ነሽ፣ ነፍሴ ነሽ። ሰውየው አሁንም ላይ ተፈልገህ ነው? ምን? አመሰግናለሁ። አያስፈልገው። መልካም ቀን ይሆነልህ።